አቶ ወንድሙ ያሌር የተባሉ የቢሾፍቱ ከተማ ነዋሪ ከብሔራዊ ሎተሪ ጋር ያላቸው ደንበኝነት የሰነበተ መሆኑን ይገልጻሉ። በተለያዩ ጊዜ የተለያዩ የሎተሪ ዕጣዎች ባለ ዕድል ሆነው መሸለማቸው ደንበኝነታቸውን ይበልጥ አጠናክሮታል። ታዲያ የቆየ ደንበኝነታቸውን ጥያቄ ውስጥ ያስገባ ቅሬታ ይዘው ወደ አዲስ ዋልታ ቴሌቪዥን መጥተዋል። ነገሩ ወዲህ ነው። የብሔራዊ ሎተሪ አስተዳደር ያዘጋጀውና ሰኔ 28 ቀን 2014 ዓ.ም ከወጣው የቶምቦላ ሎተሪ 4 ሽልማቶች ከያዘው ሎተሪ ይቆርጣሉ። አምስተኛ ደረጃ የዕጣ ሎተሪ አንዷ ሽልማት ማለትም በ3 7 3 2 2 5 0 የተቀመጠውን የዕድል ቁጥር አንድ የባለ 4 እግር ባጃጅ ዕጣ ደርሶ ነበር ይላሉ። የደረሳቸውንም ሽልማት ለመውሰድ የዕጣ ትኬታቸውን ይዘው ወደ ብሔራዊ ሎተሪ አስተዳደር ያመራሉ። ትኬታቸው እንዲጣራ ስለተፈለገ ሎተሪዎቹን ወደሚያትመው ብርሃንና ሰላም ማተሚያ ድርጅት እንዲላክ ከአቶ ወንድሙ በመቀበል በትኬታቸው ምትክ ኦሪጂናሉ ብሔራዊ ሎተሪ አስተዳደር መቅረቱን የሚገልጽ ደረሰኝ መስጠታቸውን ይገልጻሉ። የአቶ ወንድሙ ያሌርን የዕድል ትኬት ተቀብለው ደረሰኝ የሰጣቸው ብሔራዊ ሎተሪ አስተዳደር ከረጅም ጊዜ ቆይታ በኋላ ምላሽ ሊሰጣቸው ወደ ተቋሙ መጥራታቸውን ይናገራሉ። ወደ ተጠሩበት ቦታ ሲደርሱ ግን ነገሩ ሁሉ ተገለባብጦ ጠብቋቸዋል። ብርሃንና ሰላም አላተምኩትም ብሎናል። ስለዚህ ፎርጅድ ነው። በቃ ተናደድኩኝ። እኔ ተናድጄ ምንድነው ተውላቸው በቃ አልኩና ስነሳ የት ሄድክ? ወንጀለኛ ነህ አለኝ። እንዲህ ብሎ በቀጥታ ወንጀለኛ ነህ አለኝ። ደርሶኛል ያሉትን ሽልማት ለመቀበል ወደ ብሔራዊ ሎተሪ አስተዳደር ያመሩት አቶ ወንድሙ ያሌር በአቅራቢያ ከሚገኝ ፖሊስ ጣቢያ ራሳቸውን አገኙ። በሐሰተኛ የሎተሪ ትኬት ማጭበርበር ተጠርጥረው ፖሊስ ጣቢያ ከቀረቡ በኋላ ጉዳዩን የተመለከተው ፖሊስ ብሔራዊ ሎተሪ አስተዳደር የእርሳቸውን ጉዳይ እንደገና እንዲያይ በመንገር መሰናበታቸውን ነው የነገሩን። ከዚያ በኋላ ግን ጉዳያቸው ከአስተዳደሩ ጠረጴዛ ለውይይት እንኳን አለመቅረቡም ቅሬታ እንደፈጠረባቸው ገልጸዋል። እንደገና ቼክ አድርጉላቸው አለን። እንደገና ቼክ አድርጉላቸው ብንደውል በሰጡን ስልክ ቁጥር አነሱም። ትክክለኛው ነገር ይጣራልኝ ነው ይጣራልኝ። አዲስ ዋልታ ቴሌቪዥንም የአቶ ወንድሙ ያሌርን ቅሬታ በመቀበል የአስተዳደሩን የሥራ ኃላፊዎች ለማግኘት ተደጋጋሚ ጥረቶችን አድርጓል። ከተደጋጋሚ ደጅ መጥናት በኋላ የብሔራዊ ሎተሪ አስተዳደር ኮሚኒኬሽን ዳይሬክተር አቶ ቴድሮስ ነዋይን አግኝተን የባለጉዳያችንን ቅሬታ ያውቁ እንደሆነ ጠየቅናቸው። አቶ ቴድሮስም በምላሻቸው ብርሃንና ሰላም ማተሚያ ድርጅት ያላተመ ሐሰተኛ ወይም ፎርጂድ የሎተሪ ዕጣ ትኬት መሆኑን አረጋግጠናል ብለዋል። እንዴት ፎርጂድ ሎተሪ ሊከሰት ቻለ ነው ወይስ በገበያ ላይ ፎርጂድ ሎተሪዎች ታትመው ይሸጣሉ ብለን ሌላ ጥያቄ ያከልንላቸው። ማውጫ ካዩ በኋላ ነው የሚመጡት። ከማውጫው በፊት አይመጡም፣ አያዋጣቸውም። እሱ ዕጣው ከወጣ በኋላ ካየ በኋላ ነው አሉ። እንዲህ ይሄን የሚሰሩ አሉ፣ ያን የሚሰሩ ሰዎች አሉ። ሌላው ቀርቶ ስማቸውንም ቀይረው ነው አንዳንዶቹ የሚመጡት። እውነተኛ ስም አይደለም፣ መታወቂያም የፎርጂድ አዘጋጅተው ነው የሚመጡት። እንደዚህ ሲያደርጉ እኛ ስላጋጠመን ነው የምነግርህ። ሰኔ 8 ቀን 2014 ዓ.ም የቶምቦላ ሎተሪ በወጣ ማግስት ባሉት ወራት ሽልማት የወሰዱ እድለኞችንና ዕጣው ደርሷቸው ሽልማታቸውን ያልወሰዱ መኖራቸውን በተለያዩ የመገናኛ ብዙሃን ማሳወቃቸውን የአስተዳደሩ ኮሚኒኬሽን ዳይሬክተር አቶ ቴድሮስ ነዋይ ተናግረዋል። ዳይሬክተሩ ይህን ይበሉ እንጂ በትክክልም ሰኔ 28 ቀን 2014 ዓ.ም የወጣው የቶምቦላ ሎተሪ የዕጣ ባለቤት ሆነው ሽልማታቸውን ያልወሰዱ እንዳሉ የገለጹበትንና ባለዕድለኞች ቀርበው ሽልማታቸውን እንዲወስዱ ያሳወቁበትን ሚዲያ በማስረጃ ሊያቀርቡ አልቻሉም። 2014 በ28 አይደል የወጣው? በዛኑ ክረምት እነዚህ አንደኛ ዕጣ፣ ሁለተኛ ዕጣ፣ ሶስተኛ ዕጣ እድለኞች ሽልማታቸውን ወስደዋል ብለን እንገልጻለን። የቀሩት ግን አልመጡም፣ እድለኛ እየተጠባበቁ ነው ብለን እንገልጻለን። በዚህ መልክ አስተላልፈናል። 3 እና 4 ቶምቦላ ሎተሪ አልወጣም። ያንን አሳውቃችኋል ወይ ስላችሁ አዎ አሳውቀናል አላችሁ። ባለዕድለኛ አልመጣም ብሎ ወሰዱ የሚል ማስታወቂያ በአጠቃላይ አካሄዳችን እናሳውቃለን። እድለኛ ሲመጣ ይሄን ዝርዝሩን የወጣለትን ሰው ነው የምታስተዋውቁት አይደል? የወጣለትን ያልወጣለትንም እንጠራለን አልኩ እኮ ተጨባጭ የሆነ ማስረጃ ሰጥቶ የጠራችሁበት ይሄ ዝርዝሩን ግን ጉዳይ ላስታውስ። የዛሬ ዓመቱን እንዴት ላስታውስ? አጠቃላይ አካሄድ ከነገርኩህ አይበቃ? ከወንበር የተነሳ ነው እኮ ፋይሎቹን ከአርካይቭ እናውጣ አስተዋውቃላችሁ ያልከን እናስተዋውቃለን አልኩ። ዝርዝሩን አሳይ። ምኑን ነው ታስተዋውቃላችሁ? የዛሬ ዓመቱን ዝርዝሩን
እንዲህ ነው ብለህ ማስተያየት አካሄዱ አጠቃላይ አካሄዱ አሰራራችን ግልጽነቱን ካሳየን አይበቃ። ከወንበር ተነስተን እኮ እዚህ የመጣ ነው፣ ግን ያንን ለማሳየት ፍላጎት የለም። ይህን ያዝከውን ያዝና የሚቀጥለው ጥቂት የማይባሉ የሎተሪ ዕጣ አሸናፊዎች እድለኛ መሆናቸውን እንደማያስተውሉ ለአዲስ ዋልታ ቴሌቪዥን የገለጹት የኮሚኒኬሽን ዳይሬክተሩ በዚህም ምክንያት የሽልማት መስጫ ጊዜው የሚያልፍባቸው እንዳሉ ይጠቁማሉ። በዚህ ወቅትም ብሔራዊ ሎተሪም አስተዳደሩ በሚከተለው ደንብ መሰረት እድለኛ ያልተገኘባቸው ዕጣዎች ያልተከፈለ የእድለኛ ክፍያ በሚል ለመስሪያ ቤቱ ገቢ ይደረጋል ብለዋል። የሰኔ 28 ቀን 2014 ዓ.ም ወጥቶ በነበረው የቶምቦላ ሎተሪም 373250 የእድል ቁጥር በዚህ አሰራር መስተናገዱን ገልጸዋል። ባለዕድል ያልተገኘላቸው ሽልማቶች ተመልሰው ለተቋሙ ገቢ መሆናቸውንና በአስተዳደሩ ቅጥር ግቢ ውስጥ ያለችው ባለ 4 እግር ተሽከርካሪም ገቢ ከተደረጉት ውስጥ አንዷ መሆኗ ነው የተገለጸው። የቶምቦላ ትኬቶች የ4 ባጃጆች በ2014 ሁለቱን ለእድለኛ ሰጠናል። ሁለቱን ለእድለኛ አልሰጠንም፣ እድለኞቹ ስላልመጡ። ስለዚህ ምንድነው ያደረግነው? ከሁለቱ አንደኛውን ለ2015 በጀት ዓመት የቶምቦላ ሎተሪ ለዕጣ አቅርበነዋል። አንደኛውን እነዚህን 2 ባጃጆች ያልተሸለሙትን 2 ባጃጆች ከመስሪያ ቤቱ ግቢ ውስጥ ማየት ይቻላል። አዲስ ዋልታ ቴሌቪዥንም በአስተዳደሩ ግቢ ውስጥ አሉ የተባሉትን ባለ 4 እግር ባጃጅ ተሽከርካሪዎችን የተመለከተ ሲሆን በብሔራዊ ሎተሪ አስተዳደር ግቢ ውስጥ የቆሙ ተሽከርካሪዎች ሰኔ 28 ቀን 2014 ዓ.ም የወጣው የቶምቦላ ሎተሪ ሽልማቶች ስለመሆናቸው የሚያረጋግጥ ከመረጃ የዘለለ ማስረጃ አላገኘም።